ፋሚሊ ስኮፊል ይጠያቃል። ፍቅር አንቺንሽ እንዴት ነው? ሰላም ነው? አመልጣለሁ ብለህ ቆየህ እኮ። ምን ያክሽ ከክለቆብኝ እንዳለ ሻወር ቤት ስጋው ንቅሳቱን አልጠፋም። ምን ማለት ነው ንቅሳት ጠፋ ማለት? ምንም ትጫለሽ በካሜራ ያዩሽ ነው አፍሽ እንደዚህ ብለሽ አውሪ። ጨለማ አትፈልከቱ ሌላ ለማምለጥ ስቃይ ተይ እንጂ። ደህና ነሽ አይደል? አርግዣለሁ ደግሞ እኮ። ምን አርግዣለሁ? አዋ ሱክሪ ኩፋሮ በሁለት ጥፍ አድርገው በሁለት ጥፍ ማታውን እመጣለሁ። ሄሊኮፕተሩን አዘጋጀው በቃ ማታውን መጥቼ ሳሎን ብቅስ ድንገት እንዳደነበሩ ቦርቦሬ ሲመጣሽ ለልጆቹ ማን ነገራችሁ? የተመኘነው ናርባት ፓናማ ሄደን ደሴቱ ላይ ተወጀንሽ። እሺ ፍቅር አሉልሽ። አይዞሽ እንደዚህ ሆነን አንቀጥ አንቺ ጠጥተሽ እንዴት ቆያለሁ? ለሊቱን ቦርቦሬ ከችላለሁ። ልጆቻችን ማሳደግ ኩፋሮ አፍጥ ነው። ምንድነው አልገባኝም። ምንም ሲጀመር ስመጣ ምን በቤት ሸተተ እንደ ሽንት ቤት እንደ ሽንት ቤት ስለቆጠርኩ ነው ይሄን ያደረኩ አይደል? ችግር የለም ተወው። ነቅሰኝ መነቅሰኝ ማለት እንደው ታውቃለህ እሺ ለጥቁሮች የተበደለን ስለሆነ ዝንጀሮ ነው መነቅሰኝ። ዛፉ እንዲመጣል በደረት እንዲመጣና እንዲተራፋል ምንድነው ዛፉ ቅርንጫፉ ከዚህ ጋር ዝንጀሮዋ እየኖረች ነው። አንድ ዝንጀሮ ሙዝ እየበላች ከበላች በኋላ እዚህ ጋር ትመጣና አጠባትና አስገሳታለሁ። በዚህ በኩል ደግሞ ልጇ እየኖረች ነው። ልጇ በዚህ ለምን አብራት ነው ከናት ነው ውጪ 18 ዓመት ሞልቶ ቀርበላ አፈናቅላት ነው። ከዛ ልጇ ደግሞ እዚህ ጋር ምን ትላታለች? እማዬ ትንሽ ጎጆ ሞጣ እንኳን አንድ 8 ሙዝ ስጪኝ ትላታለች። አልሰጥሽም ያዝ ጉዳይ ነው በቃ እዚህ ጋር ለብቻ ስንኖርና ያሉ ነው ደግሞ እዚህ ጋር ሙዙን ትነቅሰኛለች። የሙዝ ተክሉ እናቱ ከዚህ ጋር እየመጣች ነው ነቅላ እዚህ ጋር የምትበላ የሆነ ጅብ ደግሞ አለ እንደዚህ ከእናቷ ጋር እንደማኖር አውቆ ይበላት እንዲህ እየመጣ እሱን ቶ ትንሽ ይምጣ እንጂ ራሴን ወግቼ አባረዋለሁ። በቃ በዝንጀሮ የሚጨክንማ እንጀት የለኝም። እንትና በርም ያለ ስራላችሁ ቤታ በርም አይደለም ዱር አይደል እንዴ የሚኖሩት? ዱር ስለሆነ የሚኖሩት በር የለውም እኔ የሚኖሩት በቃ ወይ ቁጭ ነው። የእናትየዋን ክፋቷን በደሏን ምናምን ታሳያለሽ። ይተዋል። ጠበቃ ሰላም ነው ዝናን ሰምቼ ነው የመጣሁት። አይ ነው ምን ልርዳ? ምን መሰለህ የጋራ ሽንት ቤት ነበር የምንጠቀመው። እሺ እና ዳር ላይ አርቼ የግቢው ሁሉ ለከሰሰኝ ነው እንዳለ ሰው አይሱ እና ሂደቱ እንዴት ነው የሚሆነው? ወደ ፍርድ ቤት ስገባ እኛን ግቢ ሰው ታውቃለህ? ግቢ ሰው አንተ አራም ችለኛው የምን አራም ነው? ደንበኛ አራም አይገዝንም። የኔ ጠንበለ ላይ ጆሺ ክርክርም አለው እኮ እንዴት ነው የምትከራከረው? ክርክርም አለ። አራም ዙር በሉ በነነ ዳይበሉ ዲቲን በጣም ጠበቃ እና ነገ እኮ ነው ነገ በሰዓት እዚህ ጋር እንገናኝ። እሺ እወዳለሁ። ጠበቃ the next day እሺ መቀጠል ይችላል። እሺ ክቡር ፍርድ ቤት ይሄ ደንበኛ 8 ዓመት ሙሉ እዛ ግቢ ውስጥ ሲኖር ሽንት ቤት መብራት እናስገባ ሲል ነው። ታዲያ እኔ ደንበኛ በሌሊት 6 ሰዓት ሽንት ቤት ገብቶ አይደለም ዳር ላይ ደጃፍ ላይ ቢለቀውስ ይፈረድበታል? አይፈረድብኝም። እንዴለም ስራት አይፈረድበትም። ይሄ ደንበኛ የኔ ደንበኛ በድሮ ስራው ተኳሽ ነበር እና እዛም ማል ለማል እንደተኮሰው እርግጠኛ ነኝ። እሺ መርማሪዎች ባሳዩ ማስረጃ በግራም በቀኝም ያንተን ጭንቅላት የሚያክል አር ጥሎ እንደወጣ ታውቃለህ? እውነት ነው። ክቡር ፍርድ ቤት እኔ ሲጀመር ለአራም ጥብቅና መቆም ሰው አልነበርኩም። በገንዘብ አታሉኝ ነው። ይቅርታ የፈለጋችሁት ነው። እሱም እንዴ ገንዘብ ነው። እንዴት ቻላችሁበት ግን? አንተም ያለኔ እኔም ያለ አንተ እርጥብ ተነጣጥለን ከበላን ረጥበን እንሙት ተባብለን ቃል ገብተን እንደምታስበው አይደለም። የዚህ ነገር ሁሉ ጠንሳሽ ዳዊት ነው ጓደኛችን። በአምላኩ ከመጣ እኔ እርጥብ ንክች አላደርግም። እሱ የራሱን በልቶ ወደኛ ይዞራል። እንዳጠሩት አለ። እኔም ዝም አልጠራም ብዬ ዝም። እኔ ወዳም ነኝ እንዴ? አዎ እውነቱን እናወራ ከተባለ በጣም ወዳም ነህ አንተ። እኔ እኮ ሁላችሁም እኮ ስለሚያቅለሽልሻችሁ አንዴ ምን የምበላላችሁ? ኧረ አይደለም ገዝተን ዞር ስንል አይደለም ያንተ ምን ጨርሰው። ከዛ መንገዱ ሩቅ ስለሆነ እኛ እየበላን አንተ እያፈጠጥክብኝ እኔማ ለራሴ ስለምሰጋ እሰጣለሁ። በቃ ሳልጠግብ አይኑ ያስፈራኛል። እና ወዳም ነኝ እንዴ? ይቀርታሽ ግን እኮ ህፃን ያለን እኮ ልደታችሁን ስታከብሩ እኮ አንድ ኬክ ለኔ አሰጡኝም። አንድ ኬክ እንዴ! እና ሲጀመር እኮ ልደቱ ላይ እንዳይጠራ ባላለው ነው ሁሌ ለምንድን ነው ምን ታደርገኝ ነው? አንተ ይሄ ነገር ደስ አይል።